በአርሲ ምድር አብያተ ክርስቲያናት በእሳት እየነደዱ ባሉበት በዚያ አስጨናቂ ሰዓት ግንቦት 29 የሚታሰበው ታላቁ ጻድቅ አባ ስምዖን ገዳማዊ ለእኛ ለኦርቶዶክሳውያን ምን አይነት ድንቅ የጽናት መልእክት አለው? የአርሲ ምድር ክርስቲያኖች በእሳትና በሰይፍ እየተፈተኑ አብያተ ክርስቲያናት እየተቃጠሉ ባሉበት በዚህ ከባድ ሳምንት ማዕበሉን አይተን እንድንናወጥ ጠላት ይፈልጋል። ነገር ግን ዛሬ ግንቦት 29 ነው። ቤተ ክርስቲያናችን ታላቁን ጻድቅ አባ ስምዖን ገዳማዊን የምታስብበት ዕለት ነው። ይህ ጻድቅ አባት ዛሬ በአርሲ በጽናት ላይ ላሉ ወገኖቻችን የሚያስተምረው ታላቅ ምስጢር አለ። ምድራዊ እሳትና ስደት የቅዱሳንን ክብር እንጂ የቤተ ክርስቲያንን መሠረት ሊያናውጥ እንደማይችል ነው። አባ ስምዖን ገዳማዊ ሕይወቱን በሙሉ እግዚአብሔርን በመፍራት ራሱን ዝቅ በማድረግና በተጋድሎ ያሳለፈ ታላቅ አባት ነበር። እርሱ በኖረበት ዘመንም እንደ ዛሬው የአርሲ ክርስቲያኖች ሁሉ ብዙ ፈተናዎች፣ ስደትና መከራዎች ነበሩ። ነገር ግን አባ ስምዖን ፊቱን ወደ ሰማይ አቅንቶ መከራውን በትዕግስት ተቀበለው። ፈጣሪም ስለ ጽናቱ የማይጠፋ የቅድስና ብርሃንና ቃል ኪዳን ሰጠው። ዛሬ በአርሲ ምድር ሰማዕት እየሆኑ ያሉት ወገኖቻችንም የአባ ስምዖንን ፈለግ እየተከተሉ ነው። ስጋን የሚገድሉትን እንጂ ነፍስን መግደል የማይችሉትን ባለመፍራት በእምነታቸው ጸንተው ይገኛሉ። በአባ ስምዖን በዓል ላይ ለአርሲ ምዕመናን የምናስቀምጠው የመፍትሄ አቅጣጫ ምንድን ነው? ቅዱስ ዮሐንስ አፈወርቅ እንዳለው ሕንፃው የሰው ቢሆን ኖሮ ይፈርስ ነበር፣ ቤተ ክርስቲያን ግን በእግዚአብሔር የተመሠረተች ስለሆነች አትፈርስም። እንደ አባ ስምዖን በጸሎት እየተጋን የአካባቢያችንን ሰላም በንቃትና በአንድነት ልንጠብቅ ይገባል። ከአርሲ ለተሰደዱና ለተጎዱ ወገኖቻችን በየማህበራዊ ሚዲያው ድምፅ በመሆንና ቁሳዊ እርዳታ በማድረግ አጋርነታችንን ልናሳይ ይገባል። የአባ ስምዖን ገዳማዊ ረድኤትና በረከት ከአርሲ ወገኖቻችን ጋር ይሁን። በአርሲ ምድር በእሳት ውስጥ ያላችሁ ወገኖቻችን በአባ ስምዖን ገዳማዊ ጸሎት እግዚአብሔር ያጽናችሁ። ግንቦት 29 የሚታሰበው የጻድቁ ታሪክ ለአሁኑ መከራ ታላቅ መጽናኛ ነው።